በአክቲቪስት ስም በሙዚቀኛ ወይም በዘፋኝ ስም በገጣሚ ስም በአርት እንዳጠቃላይ ወይም በአክቲቪስት የነጻነት ታጋይ በሚል ጠመንጃ የተሸከመውም ከተማ ውስጥ የመሸገውም በሚነዛው በጣም የተሳሳተ በሬ ወለደ ፕሮፓጋንዳ በሚያሰራጨው መርዶና የግደል ተጋደል ፕሮፓጋንዳና የሐሰት ወሬ መገዳደል እኮ ይቻላል። አገርን ማፍረስ ቀላል ነው። መበተንም ሩቅ አይደለም። ትልቁ ግን ፈታኙ ስራ ነው። ፈታኙ ላለፉት በርካታ መቶ ዓመታት ወይም አስርተ ዓመታት በረሃብ ውስጥ በችግር ውስጥ በመከራ ውስጥ ሲንከባለል የኖረውን ህዝብ ለአንዴና ለመጨረሻ ጊዜ ከድህነት፣ ከረሃብ፣ ከጉስቁልና፣ ከኋላ ቀርነት፣ ከማይምነት መንጥቆ ማውጣት ነው ከባዱ ስራ። መገንባት ነው ከባዱ ስራ እንጂ ማፍረስ ቀላል ነው። አንድ ተራ ያበደ ዘፋኝ ነኝ ባይ፣ ያበደ ገጣሚ ነኝ ባይ፣ ያበደ አክቲቪስት ነኝ ባይ፣ የሰከረ የህዝብ መብት ተሟጋች ነኝ ባይ፣ የዞረበት የነጻነት ታጋይ ነኝ ባይ በብርሃን ፋኖስ ይዞ የሚዞር ጨለምተኛ በሚነዛው ወሬ አገር እኮ በቀላሉ ማፍረስ ይቻላል፣ ህዝቡ ራሱን አሳልፎ ከሰጠ። ዳሩ ግን ስንዴን አምርቶ ህዝቡን ዳቦ ማብላት፣ መንገድ ሰርቶ ወረዳን ከወረዳ ቀበሌን ከቀበሌ ክልልን ከክልል አገርን ከሌላ አገር ጋር ማገናኘት ነው ከባዱ ስራ። ለሰላም መስራት ነው ከባዱ ስራ። ህይወት ይጠይቃል፣ ጀግንነት ይጠይቃል። ህዝብን በሳይንስ በቴክኖሎጂ በእውቀት የዳበረ ማድረግ ነው ከባዱ ስራ። አመታትን ይፈጃል። ትውልድን መቅረጽ ይፈልጋል። መምህራንን የተማረን የሚያስተምርን ማሰማራቱ ለዛ ገንዘቡ መንገዱ ሁኔታዎችን ማመቻቸት ነው እንጂ ከባዱ ስራ አሁን እየሰማንና እንዳየን እንዳለነው የሆነ ጥግ ስር ቁጭ ብሎ በሆነች አሁን እኔ እንደማወራባት መስኮት ላይ ቁጭ ብሎ ግደለው፣ ረደው፣ አጥፋው፣ እከሌ ጠላት ነው እከሌ አጥፊ ነውና አጥፋው ማለት በጣም ቀላል ሲምፕል ነው። እናም ህዝቡ ከነዚህ ውዥንብር ፈጣሪዎችና አገርን ለማልማት ተፍ ተፍ ከሚሉ የዛሬዎቹ የኢትዮጵያ መሪዎች መካከል አንዱን መምረጥ ነው። ወይ ግደሉ ተጋደሉ የሚሉትን አንዴ በዘፈን አንዴ በግጥም አንዴ በእንጉርጉሮ አንዴ በምን በለቅሶ ሌላ ጊዜ በነጻነት ስም ጠመንጃ ይዘው በአክቲቪስት ስም በመስኮት ብቅ እያሉ ከሚለፈልፉትና አሁን አገርን እየመሩ ካሉት ኢትዮጵያን ወደፊት ለማሻገርና ከሌሎች ዓለማት እኩል ለማድረግ ከሚጥሩት ጀግኖች መካከል አንዱን መምረጥ ነው። በቃ አንዱን መምረጥ ነው። እንደከሌ ያለ ጀግና የለም የሚል ነፍሰ ገዳይን፣ አሸባሪን፣ አወናባጅን የሚያደንቅ ትውልድ ሳይ እኔ በጣም ያመኛል። እያየው ነው፣ እየሰማው ነው። ሰሞኑን እንኳን ቴዲ አፍሮ ወይም ቴዎድሮስ ካሳሁን የሚባል ሰው የነዛውን መርዝ የግደል ተጋደል የተዘርፈሃል የተገፍተሃል ፕሮፓጋንዳ ይዞ እውነቱን ነው የኛ ጀግና የሚል ሳይ እኔ በጣም አሞኛል። ምን አይነት ሀገር ውስጥ ነው ያለ ነው? ምን አይነት ትውልድስ ምን አይነት ዘመን ላይ ነው ያለ ነው? እንዴት አንድ እንሁን፣ ወዳጅ እንሁን፣ ወንድማማች እንሁን፣ እንልማ፣ እንደግ ብሎ መንገድ የሚመራን ትቶ ጨለማን የሚያሞግስ ሞተናል፣ የለንም፣ ዳስጣል፣ ለቅሶ ተቀመጥ
ድንኳን ጣል፣ ነጠላህን አዘግዝቀ እሪበል፣ አልቅስ፣ ጠፍተሃል የሚልን የሚያደንቅ ትውልድ ማየት እንደቻለን አላቅም። በእርግጥ ብዙ አይደሉም፣ ጥቂት ናቸው። ድምጻቸው ነው እንደ እንቁራሪት ከዛና ከዚህ የሚጮኸው እንጂ። እናም እኔ ህዝባዊ የኢትዮጵያ ህዝቦች በውጭም በሀገር ውስጥም ያላቸው ምናልባት አሁን እኔ የምለው ወይ አማርኛዬ በአፋን ኦሮሞ አፌን ስለፈታው ካልገባችሁ አዝናለሁ። ከዛ በተረፈ ግን አሁን ምርጫው በነፍሰ ገዳዮች፣ በዘራፊዎች፣ በአጭበርባሪዎች፣ በአወናባጆች አገርን ለመበተን ከውጪ ከውስጥ ታጥቆ ከተነሱ ስም አጥፊዎችና አገርን ለማሻገር አገርን ወደ ልማት ወደ ብልጽግና ከቆሻሻ ከገማ ከተማ ከገማ ሰፈር ከተበላሸ የሰው ልጅ እንደ አይጥ ከሚኖርበት መንደር ወደ የተሻለ ኑሮ ለማሻገር ተፍ ተፍ ከሚሉት መሃል አንዱን መምረጥ ነው። እርግጠኛ ነኝ የኢትዮጵያ ህዝብ በአወናባጆቹ ከዚህ በኋላ እንደማይወናበድ፣ ከፊቱ ተስፋ፣ ብርሃን፣ እድገት፣ ብልጽግና እያየ በሚሰሩት ላይ ተስፋ አድርጎ በሚያወሩት ላይ ደግሞ በሩን እንደሚዘጋ አልጠራጠርም። እናም አማራጭ የሌለው ምርጫ ሞትን፣ መገዳደልን፣ መጠፋፋትን፣ ለቅሶን፣ መርዶን፣ ስቃይን፣ ችግርን ከሚጠሩት ራሱን ዲአታች ወይም ደግሞ ራሱን ለይቶ ነጥሎ ለሰላም፣ ለአንድነት፣ ለወዳጅነት ከሚጥሩት ከእንደነ ዶክተር አብይ አህመድ ከእንደነ ክብርት አዳነች አቤቤ የአዲስ አበባ ከንቲባ ከእንደነ ክቡር ሽመልስ አብዲሳ የኦሮሚያ ክልላዊ መንግስት ፕሬዝዳንት ከእንደነ ሙስጠፌ መሐመድ ከእንደነ አቶ ደስታ የሲዳማ ክልል ፕሬዝዳንት ሌሎችም ስማቸውን ያልጠራኋቸው የ11 ወር የ12ቱም ክልል ፕሬዝዳንቶች ጎንና አመራሮች ጎን በአጠቃላይ ከኢትዮጵያ መንግስት ጎን ቆሞ ችግሮችን ፈቶ ሀገራችን ኢትዮጵያ እንደ ማንኛውም ያደገ የዓለም ህዝብና መንግስት ቀና ብላ እንድትሄድ እንደምታደርጉ አልጠራጠርም። ይህን ሁሉ አተታ ያወራሁት ብዙ አረሞች ከዛም ከዚህም እያሉ ነው። በዚህ ሰሞን ግማሹ ይዘፍናል፣ ዘፈን አልለውም፣ ያለቅሳል፣ መርዶ ነጋሪ ሆኗል። ግማሹ በየመስኮቱ ወይም በዚህ በሶሻል ሚዲያ ብቅ እያለ ሞትን፣ ግድያን፣ መጠላላትን፣ መጠፋፋትን ይሰብካል። ግማሹ ተስፋ የሚያስቆርጥ ትውልዱን የሚያጨናግፍ የሐሰት ፕሮፓጋንዳ ይነዛል። ከዚህ ራሳችን እንድንጠብቅና አገራችንን እንድንጠብቅ ነው። ስልጣንም ሁሉም ነገር ያልፋል፣ ትውልድ ይቀጥላል። ዛሬ ያለ ሰው ነገ በሌላ ባለስልጣን ሊተካ ይችላል። አገርን ግን ለጠላት አሳልፈን ከሰጠን በምርጫም ይሁን በተለያየ ምክንያት ለተለያየ የውስጥም የውጭም ባንዳ አሳልፈን ከሰጠን ነገ የተቀደደን መልሶ መስፋት፣ የተሰበረን መልሶ መጠገን ከባድ ነውና እንድንጠነቀቅ ለማለት ያክል ከተረዳሁትና ከተገነዘብኩት ወይም ውስጤ ተናገር ካለኝ ላይ የተናገርኩት። አመሰግናለሁ። የጎደለ ካለ እናንተም ፈጣሪ ሙሉበት። ቴንኪው